በክራይ ወቅት አከራዮች ያከራዩትን ቤታቸውን ገብቶ ማየት ስለመቻል። እንኳን ወደ መኖሪያ ቤቶች ክራይ አስተዳደር ቢሮ በደህና መጣችሁ። በዚህ ቪዲዮ አከራዮች ያከራዩትን ቤት ገብተው ማየት ስለሚችሉበት ሁኔታ እናያለን። ምንም እንኳን ተከራዮች ነፃነታቸውን እና ንብረታቸውን የመጠበቅ መብት ያላቸው ቢሆንም አከራዮችም የክራይ አዋጁ በሚፈቅደው መልክ ወደ ክራይ ቤት የመግባት መብት አላቸው። አከራይ ተከራዩን አስፈቅዶ ወደ አከራየው ቤት መግባት ይችላል። ተጨማሪም ከ24 ሰዓታት አስቀድሞ የመግባት ጥያቄውን ለተከራይ በጽሑፍ በማሳወቅ ከተከራዩ ፍቃድ ባያገኝም ወደ ቤቱ መግባት ይችላል። አከራይ ወደ ቤቱ መግባት የሚፈቀድለት እሁድና ተከራይ ሃይማኖታዊ አምልኮ ከሚፈጽምባቸው ቀናት ውጪ ከጠዋቱ 8 ሰዓት እስከ ምሽቱ 8 ሰዓት ሲሆን በቤቱ ውስጥ መቆየት የሚችለው ከ4 ሰዓታት ላልበለጠ ጊዜ ነው። የክራይ ውሉ በሚያበቃበት ወቅትም አከራዩ በቀጣዩ ሊከራዩ ለሚፈልጉ ሰዎች ቤቱን ማሳየት ይችላል። ይህን ለማድረግ የተከራዩን ፍቃድ ማግኘት ወይም ደግሞ ከጉብኝቱ 2 ሰዓታት አስቀድሞ ሊያሳውቀው ይገባል። ነገር ግን ቤቱ ለሽያጭ የሚቀርብ ከሆነ አከራዩ ቤቱን የማሳየት ፍቃድ ከተከራዩ ማግኘት ወይም ደግሞ ከ28 ሰዓታት በፊት አስቀድሞ ማሳወቅ ይኖርበታል። አከራዩ ተከራዩን ማግኘት ባልቻለበት ወቅት ምን ይሆናል? አከራይ ተከራዩን ማግኘት በማይችልበት ወቅት ደግሞ ከ24 ሰዓታት በፊት ጥያቄ አቅርቦ ምላሽ ባላገኘበት ወቅት ሕጉ በሚፈቅደው መሰረት የ24 ሰዓታት ቅድሚያ ማስታወቂያ እስከሰጠ ድረስ ወደ አከራየው ቤት መግባት ይችላል። በክራይ ውል ስምምነት መሰረት አከራይ ለተከራዩ የመኖሪያ ቤቱን ይዞታ የሚያስረክብ ሲሆን ተከራዩን አዋጁ ከሚፈቅደው ውጭ ይዞታውን ሊገድብበት አይችልም። አከራይና ተከራይ እስካልተስማሙ ድረስ በተናጠል የቤቱን ቁልፍ መቀየር አይችሉም። ተከራይ ወደ ቤት እንዳይገባ ለማድረግ ቁልፍ መቀየር ሕገወጥ ተግባር ነው። የክራይ ጊዜ በሚያበቃበት ወቅት ተከራይ በቤቱ ውስጥ ጥሏቸው የሚወጣቸውን ንብረቶች አከራዩ ለማስወገድ እንዲችል ፍቃድ መጠየቅ ይችላል። ይህን ለማድረግ ተከራዩ ጥሏቸው የወጣውን ንብረቶች ዝርዝር እና የዋጋ ግምት ማቅረብ ይኖርበታል። ስለዚህ ጉዳይ የበለጠ ለመረዳት ድረገጻችንን ይጎብኙ። ኦአርቲ አከራዮችና ተከራዮች ግልጽና አክብሮት የተሞላበት ግንኙነታቸው እንዲኖራቸው ያበረታታል። ሁሉም ወገን የጋራ የሆነ መግባባት ሲኖረው ኪራይ በጣም ቀላል ሂደት ይሆናል። ለተጨማሪ መረጃ ድረገጻችንን ይጎብኙ። www.saskatchewan.ca/ort